ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግና የደወል ምልክቱን መጫን እንዳትረሱ እና ይሄን ቪዲዮ ላይክ በማድረግ እንጀምር። ይመቻችሁ። ነፂ እንጀምር እንጂ በለኝ። ነፂ እንጀምር። በዓለም ትልቅ ወንዝ ማን ይባላል? አረ ለኛ ሲሆን ግን ለምንድን ነው ጥያቄው የሚከብደው? አረ እንዳንመልሰው ነው የሚመስለው። ወይ የሆነ ፍንጭ ነገር ስጠና መልስ። እሺ ፍንጭ። ወንዙ በሀገራችን የሚገኝ ነው፣ ተዘፍኖለት። ቢሻን 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 ቀበና ቢሻን 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 ቀበና ቢሻን ቀበና ቢሻን ቢሻን የጃን ሜዳን ወንዜ ቀበና ቢሻን 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 በቃ አረ ቢያንስ አፈር በሉ። ምንድነው የምታወራው? እኔስ ወደ እናት ሀገሬ ሩዋንዳ ሄጄ ቀጭኔን እየጋለብኩ ኖራለሁ። ምን ሊቆም ይችላል? አንደኛው መልስ እሺ ሐውልት። እሺ ብሮ ስቲል እዛ ላይ ነሽ። ግንኙነት አራተኛው መልስ ነው። ሶስተኛው ሰዓት ደግሞ ቆማል። ግን ለአምስት ብር ባትሪ መታ ታረጉት። የታመመ ገላ እንደሚሻን መዳን የዘገየ ተጓዥ ለፈጠን ፈጠን ወደ አንተ ለመድረስ ህመሜ ባንተ እጅ ቢሆንም ይፈወስ። የልቤ ቁም ነገር ኧረ እንዳንተ የለም፣ ኧረ እንዳንተ የለም። እንዲህ አምላክ አሰጣጡ ግርም ይለኛል አንዳንዴ። የልቤ ቁም ነገር ኧረ እንዳንተ የለም፣ ኧረ እንዳንተ የለም። እንዴ ጓደኛዬ እንዴት ነህ? መቼ ነው ከቻይና የመጣኸው? ትላንትና ነው የገባሁት። እና እንዴት ነህ አንተስ? ደህና ነህ? እኔማ ደህና ነኝ። ምን ሆናለሁ ብለህ ነው? ና እዛ ጋር አረፍ ብለን እናውራ። እሺ። እና ኑሮስ እንዴት ይዞሃል? ያው የኑሮ ውድነት ቢኖርም እንደዛው እየኖረን ነው። እና ቻይና ለኑሮ ምርጥ ሀገር ነች አይደል? ትመቻለች። በትክክል። አንተማ ተመችቶ ሄል እንዴ? በሁለት ዓመት ውስጥ እኮ እነሱን ነው የመሰልከው። ያው እንግዲህ ምን ታደርገዋለህ? አየሩ ሳይሆን አይቀርም። እና አሁን የሚበላ ነገር የለም እንዴ? በጣም ርቦኛል። አይ ጓደኛዬ ሳትነግረኝ መተህ ምንም እኮ ቤት ውስጥ የሚላስ የሚቀመስ ነገር የለም። እዛ ጋር ያሉት አይጦችና በረሮች አንተ አይደሉም እንዴ? ወዴ አቤት። ቆይ ግን ማን ነው እኔን እንድታገባኝ የጠቆመህ? እኔ እንጃ። እኔ እኮ ጠላቴ ብዙ ነው። ማን አንቺን እንደጠቆመኝ አላውቅም። ምን አሁን ነገር መጣ። ጭራሽ የባሰ ነገር አመጣችሁ። እስቲ ሰከን በልተው አታስቸኩለኝ። ገና በውጥኑ ልሞት ነው አትበለኝ። ፍቅር አይለካም ገና በጅምሩ